የእመቤታችን የቅድስት ድንግል ማርያምን የልደቷን ወይም የመወለዷን ቀን በማስመልከት ከፖርቹጋል እስከ ፊሊፒንስ፣ ከህንድ እስከ ማልታ፣ ከብራዚል እስከ ኩባ፣ ከኢትዮጵያ እስከ ግብፅ ከዚያም አልፎ እስከ ሩሲያ ድረስ ባሉ ኦርቶዶክሳውያንም ሆኑ የካቶሊክ እምነት ተከታዮች ለእመቤታችን ለቅድስት ድንግል ማርያም በምንመለከተው መልኩ እጅግ አስደማሚ ስርዓት ባለው ክብረ በዓል የመወለዷን የልደቷን ቀን በማክበርና በማሰብ ላይ ይገኛሉ። ይህ የሰው ልጅ ለመዳኑ መሰረት የተጣለበት አምላክ እናት የሆነችው ቅድስት ድንግል ማርያም ከእናቷ ከሐና ከአባቷ ከኢያቄም የተወለደችበትን ዕለት በማስመልከት ከምዕራብ እስከ ምስራቅ ያሉት ክርስቲያኖች በሙሉ እጅግ በሚደንቅና በሚያስደምም ስርዓት የቅድስት ድንግል ማርያምን ልደት እያከበሩ ይገኛሉ። እመቤታችን ቅድስት ድንግል ማርያም የተወለደችበትን ዕለት በማስመልከት ሁሉም ክርስቲያኖች በተለይ ደግሞ ኦርቶዶክሳውያንና የካቶሊክ እምነት ተከታዮች ለእመቤታችን ለቅድስት ድንግል ማርያም ልዩ ክብርና ቦታን በመስጠት ይህን የመወለዷን ቀን በማስመልከት እጅግ አስደማሚ በሆነ ክብረ በዓል የልደቷን ቀን መላው ዓለም በማክበር ላይ ይገኛሉ። ይህ እመቤታችን ቅድስት ድንግል ማርያም በሊባኖስ ተራራ ከእናቷ ከሐና ከአባቷ ከኢያቄም የተወለደችበትን ዕለት በማስመልከት እጅግ ጥንታውያን የሆኑት አብያተ ክርስቲያናትና ክርስቲያናዊ ትውፊትና ስርዓት ባላቸው ሀገራቶች የእመቤታችን የቅድስት ድንግል ማርያም የልደት ቀን እኛ ኢትዮጵያውያን ግንቦት ልደታ ብለን የምንጠራውን ዕለትን በማስመልከት በሚገርም መንፈሳዊ ስነ ስርዓት እጅግ ደማቅ በሆነ ክብረ በዓል ይህን ዕለት እያሰቡትና እያከበሩት ይገኛሉ። እኛ ኢትዮጵያውያን እንደምናከብረው ለእመቤታችን ለቅድስት ድንግል ማርያም እንደምናሳየው ፍቅርና አክብሮት ሁሉ ሌላው ዓለምም ለድንግል ማርያም ለኢየሱስ ክርስቶስ እናት እንዲህ ያለውን ፍቅርና አክብሮት ማሳየቱ በአጋጣሚ የሆነ ወይም የተከሰተ ሳይሆን እናታችን ቅድስት ድንግል ማርያም በሉቃስ ወንጌል ምዕራፍ 1 ቁጥር 48 ላይ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ብላ በተናገረችው ቃል መሰረት ፍጥረታት በሙሉ የሰው ልጅ እየተባለ እመቤታችን ቅድስት ድንግል ማርያምን እያመሰግናት ትውልድ ሁሉ ብፅዕት እያላት የተናገረችው የትንቢት ቃል ፍጥረትን ሁሉ ወደ እርሷ ወደ ክብሯና ወደ ብፅዕናዋ እየጠራውና እያሰባሰበው ይገኛል። አውሮፓውያን ከክርስትናና ከእምነት እየራቁ ወደ ፍልስፍናና እምነት የለሽ ወደ መሆን እየመጡበት ባለው በዚህ ዘመን እነዚህ በምዕራብ አውሮፓ የሚገኙ የፖርቹጋል ክርስቲያኖች ግን እጅግ አስደማሚ በሆነ ስርዓትና ክብረ በዓል እመቤታችን ቅድስት ድንግል ማርያምን እያከበሯት ስለኛም ጸልይ ስለኛም አማልጂ በማለት እንዲህ አስደማሚ በሆነ ስርዓት እያሰቧት ይገኛሉ።